እንደማትዘቅዝቅ እኮ አውቃለሁ። እኔ ግን ተረጋጊ። እንደማትዘቅዝቅ ማለት ነው። እኔ እግዚአብሔር ሁሉ ነገር በጣም ነው የሚቀጠቅጠኝ። ኧረ ወደዛ አድርጉ በእናታችሁ። እኔ አልፈልግም ወደዛ። እናንተ አንቺም እኮ አንቺም ሲጀመር የኔ ቆንጆ ልፎ እኮ እኔ እፈራለሁ። እኔ አልወድም። እኔ እፈራለሁ። የምር እፈራለሁ። እኔ በጣም እናንተ ፎቶ አላስቀምጣላለን ይፈጣሉ ነው ወጡ። ሲጀመር እናንተ ፎቶ የብሩኬና ሃይሚ አለኝ ስክሪንሾት ያደርጋለሁ የምትል አንድ ቁጥር ጻፍኩታል። ውጪ ፎቶ ሲጀመር እናንተ ችግር አለባችሁ። ሁላችሁም ችግር አለባችሁ። ሲጀመር ጭንቅላታችሁ በዜሮ ነው የሚሰራው ማለት ነው። ገባችሁ አይደለ? እዛ ያላችሁት እዚህ ቤት ነው። እዛ ያላችሁ ሰዎች እዚህ ቤት ነው። እቺ ዘድ ጋለሞታ ቤት ያላችሁ በረከት ቤት አለ ያለች ቤት እንዴት ነው? ቲክቶክ ላይ እናንተ እስቲ አሳዩ። ቤት እንዴት ነው ያለው ቲክቶክ ላይ? አረ በረከት አንቺ የሚታወሪ ነገር አውቂ በእናትሽ። የኔ ቤቴ ነው መውጣት ከፈለቀጥ ነው ቅናው ቅሌታ መንቺ ቅጫም ማለት ነው። ኮታት እኔን ሊያሳብዱኝ ነው እነዚህ ሸቃሎች። እኔን ሊያሳብዱ ነው። እግዚአብሔርን ወይ እንደነሽ ዳነሽ እኔ ምንድን ነው የሚፈልጉት እነዚህ ልጆች? ሳሚ ስትመጣ አነሳለሁ ትላለች። ጨምረሽ አድርጊ። እኔ ምን አገባኝ? አንቺ ሰላምታ መልሽልን። አሁን ለነዚህ ዌልካም እናቴ ልጅ እንዴት ነሽ? እኔ ውድ እኔ ብሩኬንና የሚን ስክሪንሾት ለማድረግ ነው የገባሁት። እናቴ ልጅ እንዴት ነሽ? አንቺ እንዴት ነሽ? ታናሽ አለ ፈጣሪ መስኪን። እንዴት ነሽ? ምን ላይ ነሽ? ምን ጠፋለሁ? በረከት ማለት ነው። እዛ ዘንድ ቤት ገብቼ ምን አለችኝ? የኔ ቤት ነው አንቺ ማናት? በረከት ደግሞ እግዚአብሔርን በሳግ ነው የሞትኩት። የኔ ቤት ነው አንቺ ነው እንጂ የምትወጪ እኔ አይደለም አላለችም። እኔ በረከት ደግሞ ማናት? በረከት አለች አይደል? ለብሩኬ አልጋ ገዝቻለሁ ለሃይሚ አልጋ ግዢ ያለችኝ አታውቂም? እቺ እንትና ሰኒ የኔ ውድ ነገር ማለት ነው። አንቺ ሰኒ ቆይ ወይ ሃይሚዬ ዌልካም የኔ ነቢ ሰኒዬ ወይ ሰሜኛ እንደ እቺ እንትና አይደለችም እንደ ለካ እሱ አይደለችም። ማነች? ማነች? ቡቡ ታያት ባክሽ። እሷ ዘንድሮ የወጣች አሽቃባጭ ነች። ኧረ እኔ ዘንድሮ ቲክቶከሮች በድምጽ እየወጡ ፌመስ ሊሆኑ ነው መሰለኝ። በጣም ነው ያሳቁኝ። አዲ ቡቡዬ ያለችው ማለት ነው። ቡቡዬ ፎሎ መልሷት ማለት ነው። በጣም አሽቃበጠችው በጣም ማለት ነው። አንቺ ጨምሪ ብርቅ ነው እንደ እኔ መለሳ አያገበኝም። እኔ ለራሴ ጀስ ፈታል ወንጂ እቺ ቡቡዬ ተብዮ በጣም አሽቃበጠች። እንዶ ፈጣሪ ትግስት አንቺ አሽቃባጭ ማለት ነው። ኖ ሞር ዘንድሮ ማበዴ ነው። ሸቃላው እኮ ሩዝ ጠግቦ ጠገብኩ። ወይኔ እኔ ቅጥል አደረኩ። እስቲ ቤት ቲክቶክ ላይ አለ ወይ የለ? እዛ ያላችሁ ሰዎች ማለት ነው። እዛ ዘድ ቤት ስንት ሰው ነው ያለው? እስቲ ሂዱና እዩትና ለኔ ንገሩ። እኔ የምር ዘድ ደግሞ ዘቅዝቃለሁ። እየነገርኩ ነው። ዘቅዝቃለሁ የምር እዛ በእናትሽ አንሽ ምሉት እዚህ ዘቅዝቃለሁ። እኔ ሄጄ ነበር ሰኒዬ እኔ ገብቼ ነው ወጣሁት እኮ። ቴንኪው የኔ ውዱን ካን ገብተሽ ወጥሽ እኔን እንደው ይቅርታ ገባሁና እኔን ሰደብሽ ምናምን ምንድን ነው? እኔን ሰደብሽ? እኔ ይቅርታ የሚጠይቅ ሰው መስልሻል? ይቅርታዬ ቀልጅ ከመንግስት ጋር እኔ መንግስት እኮ ነኝ እናቴ። መንግስት ማለት መቼ ደግሞ መንግስት የሸቃሊት የቲክቶከሮች መንግስት ነሽ እንዴ? እኔ እንደው ምን ተፈጥሮ ነው ብዬ ሄጄ ማለት ነው። እርጅነቷን ነግሬት ነው መጣት። እርጅናሽ ምናምን ብዬ እርጅና አለኝ ብላ ስትነግረኝ ወይኔ እኔ በሳቅ ነው የምትሞድኝ እቺ ሴትዮዋ። አንቺ እንደው ምን ላይ ነው የተቀመጠችው? እንደው ቂጣ ስለሌላ ማለት ነው። ይሄ ልጅ ማን ተሰርታ ምን ማን
ማነች አንቺ ትልቅ ሰው በእግዚአብሔር እንደዛ አትድርጊ። ውስጂ እዛ እኔ አልወድም። ራሷ አይደለም ታዲያ ምንድን ነው? እኔ አላራጅኋትም። ራሷን ያረጅ ማነች ነው ያልኩሽ። እኔ ያላረጃት እርጅና እኔ ትልቅ ሰው እግዚአብሔርን በጣም ነው የሚፈራው። ውስጂ በእናትሽ ሃይሚ ዝጊ በእናትሽ በእግዚአብሔር እኔ ማናት ያልኩሽ እኮ ነኝ። ጋለሞታ ነች። በቃ ተያያዘ ነኝ። እንደዚህ አይነት ቆሻሻ ሴቶች ናቸው። የሞጣ ሚስት ናት። እናንተ ፎቶ አድርጉ። ሰኒ ግን ያምሻል እንደ እስቲ በትልቁ አድርጊ። ምንድነው ማታስገቢ? ሰኒ ለምንድነው ማታስገቢ? እንደው ማለት አንድ ነገር ልንገርሽ ነው። ከየት መጣሽ? ውቦ እግዚአብሔርን ይቅርታ እኔ አላወቅም እኮ ማን እንደሆነ መቼ ያወቅኩኝ። አይ ወይኔ ተሰቃየው ዘንድሮስ። እስቲ ፊቱኝ ውቢ አረ ሲሜን አይትጥሩ እስቲ ሲሜ አይታይም እንደ ናኒ በሉ ኮተቱ እንዳላሱ ሲሜ አይታይም። ኑኒ እንዴት ናችሁ? ኑኒ ናኒ ሰኒ ማለት ሰኒ የኔ ቆይ እነግርሻለሁ። ሰኒ ሞተሽም አትጠይቂሽ ይቅርታ። አንቺ ሪከርድ እኮ ልኬልሻለሁ አላየሽም እንዴ? ሪከርድ ልኬልሻለሁ። ኮተት መጀመሪያ አልሰማሽም። ሜራንቺ ተቆራቂ ማለት ሚ እንደ ከሆነ እንደ እሺ እዚህ የኢትዮጵያ መሪ ነኝ እኮ ኢትዮጵያ መሪ ማለት ነኝ። ሰኒ ስሚማ እቺ ዘዶ የምትፈልገው ነገር ልንገርሽ። ሃይሚን ዘግዝቃ ለሷ ፎሎ መሰበሰብና ከዛ ደግሞ ሰኒና ቃሊ መጥቶ ይቅርታ ይጠይቁ። እኔ አንቺ ይከካምና ጌታ ምስክሬ የምንም ይቅርታ የለም። ተሶባል ንኪክ ሲጀመር ሰኒ ሲጀመር ማለት ቤቷን ገብተሽ ራሱ ልክ አይደለሽም። አንቺ ኮተት ለምንድን ነው ቤቷን አንቺ እሷም አንቺ ቤት መብጣት ነበረብሽ። ጌታ በጣም ኮተት ነበር። ሳኑ ገባሽ? የእሷ ቤት ገባሽ? ጭራሽ ገባች እሷ ቤት በጣም ስንት ነገር ከመከርኩ በኋላ ኦሮጤሽ እሷ ቤት ሄድሽ ብሎ በጣም ነው ያናደድሽ። አንቺ ሳኑ ብትሞች እንዳትጠይቂ ይቅርታ። ብትሞች ማለት ነው ብትሞች እንዳትጠይቂ። እሷ በእናንተ አታሽ ይቅርታ ጠይቂ። እናንተ ዝም በሉ አታሽቃብጡ። አሁን አታሽለቀልቁ። እናንተ ፕሮፋይል ምንም እያሽቃበጥን አይደለም። እሷ ገለሞት ይናስጀመራው የሞጣ ሚስት ናት። ብሩኬንና ሃይሚን ከላስ እኔ አላረግም። እንደፈለጋችሁ እንደዚህ ማርጉ። ውጪ አልወጣም። ሚስት ወንድ ነሽ አስወጪ። የምርና አድርጉ፣ እግዚአብሔርን አድርጉ። ተወጣ እኔ አላደርግም። ስልክ እሺ አይልም። ከላስ አይው ሃይሚ አድርጊ እንትን አድርጊ። እኔም ማለት ነው በረከት ይቆረች በረከት ይብናል። ቤቴ ነው። ወይኔ እናቴ ቲክቶክ ላይ እስቲ ቤት አለ የምትሉ አንድ ቤት ምንድነው? ቲክቶክ ላይ ቤት ምንድነው? ቲክቶክ ላይ ቤት ነው ቲክቶክ ላይ እኔ እንደው አንቺ በጣም የገረምሽኝ እኔ ለብሩኬ አልጋ ገዝቻለሁ፣ አንቺም ለሃይሚ አልጋ ግዢ ያልሽው በረከት ሴትዮዋ ማለት ነው። በረከት በጣም ነው የምታሳፍሪ። አንቺ ዶንቆሮ ማለት ነው። መቼም አንቺ ጢምባታም ነሽ። አንቺ ተነፊ፣ የምሬ ነው ተነፊ። ሲጀመር እኔ አንቺ ጋር የሚያወራ እኔ ንጹህ ሴት ነኝ። አንቺ ጋር አላወራ ኮተቲያ። አንቺ እንዴት ነው እኔን እንደው እቺ ሲነነች ምንድን ሪከርድ ደርሷል። ሪከርድ ለምን ሪከርድ ቀርቶ እኔ ፎቶ አይደርሳትም? ምን አገባኝ እኔ እሷን ይቅርታ የሚጠይቀው። ኧረ እናንተ በጣም ነው የምታስገኝ ኮተት። እኔ ብሩኬን አልነካም። የኔ ጠንበለል ማለት ነው። እኔ እሱን እንድነካ የምትፈልጉ ሰዎች ይረፉ። አልነካም እሱን። ፋክቱን የሚነግርሽ እኔ አልፈልግም። የሃይሚዬ ባል ነው የኔ፣ ስለዚህ አልነካም። ፋክቱን ነው የሚነግርሽ። አንቺን ጋለሞታ የተባትሽ ያውቅሻል። አንቺን ብሩኬ የተባትሽ ያውቅሻል። ስለዚህ ይሻባላ ማለት የሃይሚዬ ባል ኦኬ። ደግሞ ሳኒ ያሳቀኝ ነገር ልንገርሽ። ልክ አንቺ ከወጥሽ በኋላ ወሮጣ አምጥታ ሃይሚ መዘቀዘቁ ፋራ ናት። እኔ እንደው ፋራ ገጠራ ፔሩ ነች እኮ ሲጀመር ከዚህ በፊት ማለት ነው። ጉርዱን አንድ እጅ ይዛ ጉርድ እኮ ነው የምትለብሰው። ሁሌ ጉርድ ነው። ሽንሽን የእናቶች ቀሚስ ነው የምትለብሰው። ያኔ ቀሚስ
አንዱ እጅ ይዛ አንዱ እጅ ደግሞ ስሚ እኔ ይቅርታ ልጠይቃት እንደው ስጠራ አትፈራም እንዴ? ማፈሪያ አንቺ። እኔ ኪውን ነኝ፣ እኔ ንግስት ነኝ። ይህቺ ስመጥሽ መጠየቅ አለብሽ። የኛ ንግስት ነሽ አንቺ፣ የኛ ንግስት ነሽ። አንድ ሰው ይቅርታ ጠይቂ ብለሽ ሃይሚን አውቀሽ ዘቅዝቅሽ እኔ ብሩኬ እንድዘቀዘቅ አይሆንልሽም። ገባሽ? እኔ ሳኒ እንደዚህ ያለሽ የሰማው ነገር ልንገርሽ ላይ ሰኒ የሰማው ነገር ልንገርሽ። ከዛ ምን አለች መሰል የራሷ ፎቶ አምጥተን ዘቅዝቅ እሷ መቼ የራሷ ፎቶ ትጠቀማለች? እሷ እኮ በሰው ፎቶ ነው። እቺ አሮጊት እቺ ዱፎዳ ወይስ ድብሎ ቆሻሻ ደደ እኔ ራሴን አሳያለሁ። ተይ ራሴን እንድዘቀዘቅ አሳያታለሁ። ተይ በእናትህ እኔ ራሴ ውሰዱ እናንተ ቶሎ ይሄ ማለት የምን ሞት ያለው ሰኒ ይሄ ማለት እኔ ነኝ። አየሽ ዜዶ ከስር ካለሽ ነይና መተሽ ማየት ትችያለሽ። አዎ እቺን አጥሰር ለምን እንደሆነ ያለችው ታውቂያለሽ? በረከታ ቢሮ እቺ ሹቦ ጥርስ እቺ በረከታ ቢሮ ሹቦ ጥርስ ያለችው ነገር ልንገርሽ። እሷ ደግሞ ምን አለች መሰል ሰኒ ጋርና ቃሊ ጋር ነው እኛ ችግራችን። እነሱ አንድ ከሆኑ እኛ የምንም አንድ የለም። እቺ ቆሻሻ ማለት ነው። እቺ የገጠር ራፍ እኛ የምንም ንግስት ነን እኛ። ሲሚ በረከት እኮ ከዋግራት መጣች። ጥምባታም እኮ እኔ ነኝ እኮ ፕሮፋይል እንድትቀይር ያደረኩት። እኔ እኮ አንቺ ሃይሚ ፕሮፋይል አድርጊ እኔ ብሩኬ ፕሮፋይል አድርጊ ሲንባል እኮ ያኔ እኔን እኮ ተፈራምርመን አድርገን እሷ ለካ ወዳ ነው እኔ ብሩኬን ነው የሚያደርገው አንቺ ሃይሚን አድርጊ አለችኝ። እኔ ከዚህ በፊትም አድርገና አንቺ አድርጌ አልኳት ለበረከት ማለት ነው። ሳኒ ጌታን አንቺ እኔ የተናደድኩ ባንቺ ላይ በሚንዶኔ እንግዲህ አንቺ ቤት ላይ ነው ያናደደ። ቆይ ሳኒ እኔ የምጠይቅሽ ነገር አለ። ቆይ እኔ ትልቁ ቦታ ልሆንና ልጠይቅሽ ነው። ማናችሁም አታወሩም፣ ሁላችሁም ሞት ያዙ። እኔ አንዴ ብቻ ጠይቅሽ ልውጣ። ከአሁን በኋላ ቤትሽ አልመጣም። እኔ ብቻ እውነቱን ነው የምፈልገው ነው። ቆይ እሺ እኔ በትልቁ ተቀምጪ። ኦሆ ኦኬ ትልቁ ቦታ አድርገሻለሁ። ቆይ እኔ ላምጣና አሁን ማለት ነው እኔ አንድ ጥያቄ ልጠይቃችሁና አስቀምጬ ልጠይቃችሁ። ቆይ ገደል ግቡ ሁሉም ማለት ነው። አሽቃባጭ ላይ እንደነሱ መሰላሽ እንተሽቴው ፈቃሪ ትግስቱ ልስተ ምን አይነት ልብ ጥቁር ሁሉ ማለት ነው። ምን አደረጋችሁ ሌላ ገደል ግቡ። እኔ ማንንም አልፈራም። እኔ ከፈለኩ አሁን ራሱ ፖስት ነው የሚያደርገው። ወላሂ ምንድነው ቅድም ቤትሽ ገብቼ ነበር አይደል? ከዛ ቆይ ላስቀምጥና ማለት ነው ባለፈው በዳኒ ሀብሉን አስሯታል አይደል? እሷ ከዛ እጁ ላይ ያደረኩን ኤክስ አድርጌ በቪዲዮ ለቅቄ ነበር ያኔ ማለት ነው። ከዛ ዜዶ አንቺ ዳኒ እጁ ላይ ነው ያደረክሽው እንጂ ኤክሱን እጁ እሷ አንገት ላይ ስለሆነ አንቺ ተሽቴ ስትለኝ አነሳው ማለት ነው። እንዲሁ ደግሞ ሃይሚ ራሷ አይታ ወጣለች ይሄ ቪዲዮ። አሁን ቅድም አንቺ ቤት ገብቼ ሳኒ አንቺ ነው ታይ ማለት ምችለው ሌላ ሰው አላውቅም። ታይ ልጆቹ እኮ ጥሩ ሁኔታ የመጡ ነው ስንል እናንተ ነገር አትቆስቁሱ ብያወራው አይደል? ከዛ ማን እንደሆነ እዚህ ውስጥ ያላችሁ ማን እንደሆነ ይሄ ነገር ነው ብላችሁ ቀርጻችሁ አስቀምጣችሁ ወደ ለኔ ውስጥ የምትልኩት እንደ እናንተ እኮ አካውንት ቀይሬ ወይ ሱሜን ቀይሬ አይደለም የለቀቁት። ከፈለኩ እኮ እኔ ራሴ ለቃለሁ። አሁን ወላሂ ይለቃለሁ። ሲሚ እናንተ ማለት ሲሚ አንዴ ሙታር ጠይቅሽ። ቆይ ሳኒያ ተይቴ ሙታር እናንተ ማለት ነው እዚህ ውስጥ ያላችሁ ብድረ ቆራ ቆምባ ማለት ነው። ተሽይቴ ምንም አታውቂም፣ ማንንም አትደግፊም፣ ማንንም አትወክልም። ሲጀመር እሷ ሁለቱንም ነው የምትወደው። አታሽካብጡ። ዝም በያቸው እንደፈለግሽ ዜዶ አንሺ ስትለን ዜዶን አክብሬ አነሳው እንጂ ሃይሚ እዚህ ቦታ ዘቅዝቂያ ሰድቤያት ነው። አሁን በውስጥ ቀርጾ በውስጥ ሚሊኩን ለምንድን ነው እኔ ከፈለኩ እኮ ለቃለሁ። አሁን ለቃለሁ ወላሂ ማን ላከልሽ? ከሽቴ ማን ላከልሽ? ማለት ነው እኔ ንገርሽ አንቺ ሰው አካውንት አይደለም እኔ ልጠይቃችሁ። አካውንት ቀይሬ አንድ ቀን ክፉ ነገር አድርጌ አውቃለሁ እንዴ? ያን ራሱ እኮ ዜዶ አንሺ ልጁ ላይ ያደረሽው ኤክስ እኮ
እጁ እሷ አንገት ስለሆነ አንሺ ስትለን አነሳው ዜዶን አክብሬ ማለት ፈርቼ ሳይሆን ምንድነው ይሄ ማሽቃበጥ በውስጥ መላክ ምን ማለት ነው? ቴንኩ አንቺ እንደፈለግሽ ማድረግ መብታለሽ። አንቺ ማለት ኪውን ነሽ እንደማንም ሊጣጣሽ ከማንም ጋር ተጣልቼ አላውቅም። ከማንም ጋር ነካችሁ አላውቅም። ምንድነው አሁን ይሄ ምንድነው? ከፈለኩ አሁን ለቃለሁ እኔ ሃይሚ ራሱ አይታ ነው ወጣችው ይሄ ቪዲዮ ምንድነው? ኖርማ አንቺ አሁን ሰው አደረገ ብለሽ ደግሞ መጥፎ ነገር አታድርጊ። ገበሽ ተያቸው ዘንድሮ ተያቸው ሃይሚን እንደፈለጉ እየሳደባ ሲሳጋ አትሄዱም እንዴ? አሁን እኔ እንደዚህ አድርጌ የለቀቁት ቀርጻችሁ ወደ ውስጥ መላክ ምን ምልት ነው ይሄ? እናንተ ሆዳችሁ ሌላ ልባችሁ ጥቁር ስለሆናችሁ እናንተ ቆሻሻ ስለሆናችሁ የኔ ልቤን ደግሞ ፈጣሪ ነው የሚያውቀው። አንድ ቀን ኩፍ አስቤ አላውቅም። ገደል ግቡ። እዚህ ውስጥ ካላችሁ ማን እንደሆነ ጠይቁን እስቲ ጠይቁን እስቲ ማን ነገርኩሽ እኮ ተያቸው። አንቺ ተያቸው በቃ የኔ ውድ አንቺ ሰው በንዴት ወላሂ የሚያደርገው ነገር አያውቅም የሚባል ነገር እውነት ነው አልኩት እኮ አውዝ ቢላሂ። እኔ ከፈለኩ እኮ አሁን ለቃለሁ ቪዲዮ አለ እኮ እኔ ከቲክቶክ ነው እንዲያጠፋው አንቺ አሁን ሃይሚ ነው ወይስ ምትወጂ እነሱ የሚሉት ነገር ነው? አንቺ ምን አገበሽ? ተያቸው። ምን አይነት ሰው ነው እዚህ ቲክቶክ አለም ያለ? ምን አይነት ሰዎች ነው እናንተ እናንተ ፕሮፋይል ያደረጉት? አንዳንድ ሴቶች ታይ በቃ ተሽቴ ታይ በቃ ተረጋጊ። በቃ አንቺ የሚገርምሽ ነገር ማለት ነው በውስጥ ልሂካን ሃይሚ ፎቶ አስቀምጣ ወዳው ነው ብሎክ ያደረገች። ወንድ ካውንሽ ነይና ፊት ለፊት አውርና ጠይቅኝ። እኔን ሃይሚ ላይ ያደረኩት እስ ወይ ልጁ እጅ ላይ ነው ያደረኩት እስ ጉድ እኮ ነው። አሁን እናንተ የሃይሚንና የብሩኬ ፕሮፋይል ቀይሩ። ሌላ ኮተታ ታወሪ ተሽቴ አንቺ ረፊ በቃ እኔ እኮ እየተሳደው እኔ ራሱ በውስጥ አስቀምጬሻለሁ እኮ ሪከርድ ማለት ነው። አይ አንቺ ደግሞ እነሱ እንደዛ ብሎኛል ምናምን ብለሽ ታረጋጊ። በቃ ነገር እየረጋጋ እኔ ያላሰብኩት ነገር አንተቶ ይልካል እንደ በውስጥ አሁን ምን ምልት ነው? በረከት ማለት ነው በረከት። እኔ እንዴት ነው ቤቴ ነው ውጪ ያልሽው ነገር እኔ መቼም አይረሳሽ። የት ነው ቤት የተፈጠረው? እንቺ ቲክቶክ ላይ ወረ ወዮ ቅድም ምን ብላ ሪከርድ አደረገችኝ በረከት ማለት ነው። ለእኔ ምን ብላ ሪከርድ አደረገችኝ በረከት? ሳኒ ይቅርታ እኔ ከዚህ በኋላ ከአንቺ ጋር ምንም አላወራም። ይቅርታ እንደውም ቪዲዮ ይቅርታ ጠይቀሽ ቪዲዮ ሰርቼ ልክሻለሁ። አጣሪች ደግሞ ፈጣሪ ኢድ ሙባረክ ጋይ ኢድ ሙባረክ እንኳን አደረሳችሁ።